ግንቦት 15 2014 እንደ ፈረንጆቹ አቆጣጠር በዚያች በነበልባል ዲግሪ ሴንቲግሬድ በሚቃጠለው የካርቱም ከተማ በአንድ ጠባብና አየር በማታስገባ የፍርድ ቤት አዳራሽ ውስጥ የብረት ሰንሰለት ድምፅ ያቃጭል ነበር። አንዲት የ27 ዓመት ነፍሰ ጡር ሴት በከባድ የእግር ብረት ተይዛ ቆማ ነበር። ከአጠገቧ የ20 ወር ሕፃን ልጇ ማርቲን የእናቱን ቀሚስ ይዞ በፍርሃት ይንቀጠቀጥ ነበር። ሕፃኑ በእናቱ እግር ላይ ያለውን የብረት ሰንሰለት እያየ ያለቅስ ነበር። ከጀርባቸው ደግሞ በዊልቸር ላይ ተቀምጦ በአካል ጉዳት የተጠቃ ነገር ግን በፊቱ ላይ የጽናትና የትዕግስት ስሜት የሚታይበት ባሏ ቆመ ነበር። እሱ ዳንኤል ዋኒ ይባላል። የማርያም ባለቤት ነው። ዳኛው ከመንበሩ ተነስቶ ያችን ሴት በቁጣ ተመለከታት። የመጨረሻ ፍርዱን የሚያሰማበት ሰዓትም ደርሷል። ባለፈው ችሎት 3 ቀን ተሰጥቶሽ ነበር አለ ዳኛው። ከያዝሽው የክርስትና እምነት ተመልሰሽ ወደ እስልምና እንድትገቢ 3 ቀን ተሰጥቶሽ ነበር። አሁን ምን አስበሻል ሲል ጠየቃት። ያቺ ሴት ማርያም ያህያ ኢብራሂም ዳኛውን በተረጋጋ ነገር ግን በጸና አቋም አየችው። በዚያ ፍርድ ቤት ውስጥ የነበረው አየር የቆመ ይመስል ነበር። ዳኛውን ድምፁን ከፍ አድርጎ የፍርድ ጽሑፉን አነበበም። ከክርስቲያን ባል ጋር በመጋባትሽ በዝሙት ሕግ ተከሰሻል። ስለዚህ 100 ጅራፍ ትገረፊያለሽ። ከእስልምና ተለይተሽ ወደ ክርስትና በመግባትሽ ደግሞ የእምነት ክህደት አፖስታሲ ፈጽመሻል። ስለዚህም 100 ጅራፍ ከተገረፍሽ በኋላ ተፈጻሚ የሚሆን በስቅላት የሞት ፍርድ ተፈርዶብሻል ብሎ መዝገቡን ዘጋው። 100 ጅራፍ ቀጥሎም ደግሞ የሞት ስቅላት። ዳኛው የሞት ፍርዱን ከመናገሩ በፊት አንድ የመጨረሻ ዕድል ሰጥቷት ነበር። አሁንም ቢሆን ሙስሊም ነኝ ብለሽ ከተናገርሽ ሕይወትሽን ማዳን ትችያለሽ ብሏት ነበር። ማርያ ያህያ ኢብራሂም ግን ሕፃን ልጇን አጥብቃ ያዘችው። እንባዋ በዳኛው ፊት እንዲወርድ አልፈለገችም። በተረጋጋ ድምፅ ነገር ግን የፍርድ ቤቱን ግንብ ባንቀጠቀጠ ቃል እንዲህ ስትል ተናገረች። እኔ ክርስቲያን ነኝ፣ እስከ ሕይወቴ መጨረሻም ክርስቲያን ሆኜ እኖራለሁኝ ብላ ተናገረች። ዳንኤል ከተሽከርካሪ ወንበር ሆኖ ሚስቱን ተመለከታት። እነዚያ የማርያም ቃላት የደመቀ የዓለም አቀፍ እንቅስቃሴ ማዕበል የጀመሩ እርምጃዎች ነበሩ። ዳንኤልና ማርያም ወደዚህ የማይወድቅ የእምነትና የፍቅር ጽናት እንዴት እንደበቁ ለመረዳት ወደ ታሪካቸው መግባት አለብን። ማርያም የተወለደችው በምዕራብ ሱዳን ነው። አባቷ ሱዳናዊ ሙስሊም ሲሆን እናቷ ደግሞ ኢትዮጵያዊት የኦርቶዶክስ ተዋሕዶ ክርስቲያን ነበረች። ማርያም ገና የ6 ዓመት ልጅ እያለች አባቷ ቤተሰብን ጥሎ ጠፋም። ያቺ ኢትዮጵያዊት እናቷ ማርያምን በክርስትና እምነት በጸሎትና በፍቅር አሳደገቻት። ለማርያም እምነት ማለት በወረቀት ላይ የሚጻፍ የመንግስት መታወቂያ ሳይሆን ከእናቷ የወረሰችው ሕያው የህሊናና የመንፈስ ምስጢር ነበር። እንዳያልፍ የለም ማርያም ያሁላ መከራይታ በእናቷ ጥረት አደገች። የሕክምና ረዳት ወይም ደግሞ ፊዚሻንስ አሲስታንት ሆናም ተመረቀች። የራስዋንም ንግድ ጀመረች። በሌላው ዓለም ደግሞ የዳንኤል ዋኒ ታሪክ ይጀምራል። ዳንኤል በደቡብ ሱዳን የተወለደ ክርስቲያን ነው። ከልጅነቱ ጀምሮ በጥንቻዎች ህመም ወይም ደግሞ ማስኩላር ዲስትሮፊ ስለተጠቃ የመንቀሳቀስ ችግር ነበረው። በሱዳን በነበረው የእርስ በርስ ጦርነትና የሃይማኖት ስደት ምክንያት ዳንኤል እንደ ስደተኛ ሆኖ ወደ አሜሪካ ገባም። እዚያ የአሜሪካ ዜግነት እንዳገኘም በማንቸስተር ኒውስ ሃምፕሻየር የኮምፒውተር ኢንጂነሪንግ ባለሙያ ሆኖ ይሰራ ነበር። ነገር ግን ዳንኤል አካላዊ ጉዳቱ ሳይገድበው እምነቱንና ባህሉን የምትካፈል እርሱን በፍቅር የምታግዝ ሚስት ይፈልግ ነበር። በ2011 እንደ አውሮፓውያን አቆጣጠር ወደ ሱዳን ተመልሶ ማርያምን አገኛት። ማርያም ዳንኤልን በተሽከርካሪ ወንበር ላይ ብቻ አላየችውም። በውስጡ የነበረውን ታላቅ የእምነትና የፍቅር መንፈስም አይተዋለች። ዳንኤልም የእናቷን እምነት የያዘችውን ረጋ ያለ ጽናት ያላትን ማርያምን በፍቅር ወደዳት። ለተወሰኑ ወራት በፍቅር ከቆዩም በኋላ በ2011 በካርቱም በሚገኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰላም ተጋቡ። የመጀመሪያ ልጃቸውም ማርቲንን ወለዱ።
ሕይወታቸውንም በፍቅር መገንባት ቀጠሉ። ነገር ግን በሱዳን የአንድ ሰው እምነት በራሱ ሕሊና ሳይሆን በአባቱ ደም ነበር የሚወሰነው። በወቅቱ በነበረው የሱዳን የሸሪዓ ሕግ መሰረት አባቷ ሙስሊም ስለነበረ ማርያም በሕግ እንደ ሙስሊም ነው የምትቆጠረው። አንዲት ሙስሊም ሴት ክርስቲያን ባል ማግባት አልተፈቀደም። ስለሆነም በሱዳን በሸሪዓ ሕግ መሰረት የማርያምና የዳንኤል ጋብቻቸው ሕገወጥ ዝሙት ተባለ። እኔ ክርስቲያን ነኝ ማለቷ ደግሞ ከእስልምና እንደወጣች ወይም ደግሞ የእምነት ክህደት አፖስታሲ ተቆጥሮ የሞት ፍርድ አመጣባት። የማርያም ጉዳይ የከፋ ያደረገው ጉዳዩ ከሌላ ለመምጣቱ ነበር። የአባቷ ዘመዶች የእሷን ንግድና ሀብት ለመውረስ በመፈለግ ወደ ሱዳን ፖሊስ በመሄድ አቤቱታን አቀረቡ። በ2013 እንደ አውሮፓውያን አቆጣጠር መጨረሻ ላይ ፖሊስ ወደ ቤቷ በመግባት ማርያምን ከታናሽ ልጇ ጋር በመያዝ ወደሚያስፈራው የኦምዱርማን የሴቶች እስር ቤት ወሰዷት። የኦምዱርማን የሴቶች እስር ቤት በሱዳን ካሉት ያሰቃቂ የሴቶች እስር ቤት ቦታዎች አንዱ ነው። ማርያም በዚያ በጨለማ በኮንክሪትና አየር በሌለው ክፍል ውስጥ ታሰረች። በዛ ላይ ደግሞ ማርያም ነፍሰ ጡር ነበረች። በእግሯ ላይ ከባድ የብረት ሰንሰለት ታስሮ ነበር። ሰንሰለቱ ደም እስከሚወጣው ድረስ እግሯን ይፈቀፍቀው ነበር። ታናሹ ልጇ ማርቲንም በዚያ የድንጋይ ወለል ላይ ከእናቱ ጋር ያድር ነበር። የኦምዱርማን ጠባቂዎች እምነትሽን ካጂ እያሉ በየቀኑ ያሰቃዩት ነበር። እሷ ግን በዚያ በጨለማ ክፍል ውስጥ ሆና ትጸልይ ነበር። በውጭ ደግሞ ዳንኤል ዋኒ በአካላዊ ጉዳቱ ሳይገደብ የሕይወቱን ታላቅ ተጋድሎ ጀመረም። የሱዳን መንግሥት ጋብቻችሁ ሕገ ወጥ ነው በማለት ልጁን ማርቲን ከእስር ቤት ወስዶ እንዳያሳድግ እንኳን ከልክሎት ነበር። ዳንኤል በተሽከርካሪ ወንበር ላይ ሆኖ ከፍርድ ቤት ወደ ኤምባሲዎች እየተንቀሳቀሰ ድምፁን አሰማም። ዳንኤል እንደ ሲኤንኤን እና ቢቢሲ የመሳሰሉትን ዓለም አቀፍ ሚዲያዎች ስለ ሚስቱ አላግባብ መታሰር ድምፁን አሰማም። ሚስቴ በእምነቷ የምትጸና ሴት ናት። እኔ ደግሞ በአካላዊ ጉዳቴ ሳልመለስ እስከ ሕይወቴ መጨረሻ ከአጠገቧ እቆማለሁ። ልጆቼና ሚስቴ ከዚህ ጨለማ እስካልወጡ ድረስ አላርፍም ብሎ አወጀም። ግንቦት 19 ቀን 2006 ዓመተ ምህረት ወይም ደግሞ ግንቦት 27 2014 እንደ ፈረንጆቹ አቆጣጠር የሞት ፍርዱ ከተላለፈበት በ12ኛው ቀን የወሊድ ምጥ ጀመራት። የእስር ቤቱ ጠባቂዎች ማርያምን ወደ ሕክምና መውሰድ ይቅርና በእግሯ ላይ የነበረውን ከባድ የብረት ሰንሰለት ለመፍታትም እንኳን እምቢ አሏት። ማርያም በዚያ የድንጋይ ወለል ላይ በከባድ ምጥ እያለቀሰች እግሯን በብረት ታስሮ እያለ ሴት ልጇን ማያን ወለደች። አስቡት፣ አንዲት እናት በጨለማ እስር ቤት ውስጥ የሞት ፍርድ ተፈርዶባት እያለ እግሯ በሰንሰለት ታስሮ ሕፃን ልጇን ብቻዋን አመጣ ስትወልድ። ማርያም ከእስር ከተፈታች በኋላ በሰጠችው ቃል እንዲህ ብላ ነበር። ጠባቂዎቹ ሰንሰለቱን ሊፈቱልኝ እምቢ አሉ። በምጥ እያለቀስኩ ነበር ማያን የወለድኳት። ነገር ግን ሕፃኗን በጉያዬ ሲይዛት እግዚአብሔር ከኔ ጋር እንዳለ አወቅኩኝና አመሰገንኩት አለች። በሱዳን ውስጥ በሚስጥር ይካሄድ የነበረው የፍርድ ቤት ድራማ ከኦምዱርማን ግንብ አልፎ ወደ መላው ዓለም ተሰራጨ። ዳንኤል ዋኒ የአሜሪካ ዜግነት ስላለው የአሜሪካ ሴናተሮች፣ አምነስቲ ኢንተርናሽናል፣ የተባበሩት መንግስታት እንዲሁም የጣሊያን መንግስት በአንድ ድምፅ ተነሱም። በመላው ዓለም ከ1 ሚሊዮን በላይ ፊርማዎች ተሰበሰቡ። ሴቭ ማርያም የሚለው ድምፅና ጽሑፍ ኢንተርኔቱን ተቆጣጠረው። ማርያምና ቤተሰቧ ይፈቱ የሚል ድምፅ ከዋሽንግተን እስከ ለንደን፣ ከሮም እስከ ፓሪስ ተሰማም። የሱዳን መንግስት በዓለም አቀፍ ጫና ተጨነቀ። ሰኔ 23 2014 እንደ አውሮፓውያን አቆጣጠር የይግባኝ ፍርድ ቤቱን የሞት ፍርዱን በመሻር ማርያም ወዲያውኑ ከእስር ቤት እንድትወጣ አዘዘም። ነገር ግን ሴራው ገና አልተጠናቀቀም ነበር። ከእስር ቤት ወጥታ በ24 ሰዓታት ውስጥ ማርያም፣ ዳንኤልና ሁለቱ ሕፃናት ልጃቸው በካርቱም አየር መንገድ እያሉ በደህንነት ኃይሎች እንደገና ተያዙ። የሐሰት የደቡብ ሱዳን ፓስፖርት ይዛቸዋል በሚል ምክንያት መልሰው አሰሯቸው። ከተወሰኑ የፖሊስ እስራት በኋላ በትልቅ የዲፕሎማሲ ተጋድሎ ማርያም በዋስትና ተፈታች። ወዲያውኑ ከባሏ ከዳንኤልና
ከልጆቿ ጋር ወደ አሜሪካ ኤምባሲ በመግባት ጥገኝነት አገኘች። የጣሊያን መንግስት ልዩ የመንግስት አውሮፕላን በማዘጋጀት ማርያምን፣ ዳንኤልንና ሁለቱን ሕፃናት ልጆቻቸውን በሚስጥር ከሱዳን አወጣቸው። ሐምሌ 24 2014 እንደ አውሮፓውያን አቆጣጠር አውሮፕላኑ በሮም ጣሊያን አየር መንገድ ሲያርፍ ማርያም ለመጀመሪያ ጊዜ ከእግሯ ሰንሰለት ተፈቶ ልጆቿን አቅፋ ከአጠገቧ ደግሞ ባሏን ዳንኤልን በተሽከርካሪ ወንበር ተከትሏት ወደ ነጻነት ጉዞ አደረገች። በጥቂት ቀናት ውስጥም ወደ ቫቲካን በመሄድ ከርዕሰ ሊቃነ ጳጳሳት ፍራንቺስኮስ ወይም ደግሞ ፖፕ ፍራንሲስ ጋር ተገናኙ። ፖፕ ፍራንሲስ ለጽናቷና ለእምነቷ እንዲሁም ዳንኤል ላደረገው ታማኝ የፍቅር ድጋፍ አደነቋቸው። ከዚያም ወደ አሜሪካ በመሄድ በማንቸስተር ኒው ሃምፕሻየር አዲስ የነጻነት ሕይወት ጀመሩ። የማርያም፣ የሐያ ኢብራሂምና የዳንኤል ዋኒ ታሪክ የፖለቲካ ወይም የሕግ ታሪክ ብቻ አይደለም። ይህ ታሪክ አንዲት እናት በሞትና በእምነት መካከል ቆማ እምነቷን ያልካደችበት፣ አንድ ባል ደግሞ በአካላዊ ጉዳቱ ሳይገደብ ሚስቱንና ልጆቹን ለማዳን ያሳየው የዘላለም የፍቅርና የህሊና ምስክርነት ነው። ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች ለዛሬ ይዘንላችሁ የቀረብነው ያስተምራል ያልነው እውነተኛ ታሪክ ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ በሌላ ዝግጅት እስክንገናኝ ቸር ሰንብቱ።